عليكما وجمع بينكما في الخير ما شاء الله. يقول الله جل وتعالى في كتابه الكريم: ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يؤمنون. እንግዲህ አላህ ሱብሓነሁ ወተዓላ ብሎ ካገናኘን በዚህ መልክ ያው ብዙ ጊዜ ብዙ ሰምተናል፣ ሐዲሱንም ሰምተናል፣ ቁርአኑንም ሰምተናል። በብዙ አጋጣሚዎች ብዙ ነገራቶችን ሰምተን ሊሆን ይችላል። ነገር ግን ፈዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውሳቸው፣ ማስታወስ አማንያኖችን እጅጉን ትጠቅማለችና ይላል አላህ ሱብሓነሁ ወተዓላ። ለዛም ሲባል ኢንሻአላህ የእህትና የወንድማችንን የሰርግ ፕሮግራም አስመልክቶ ኢንሻአላህ አንዳንድ ነገር እንባባላለን ማለት ነው። እንደሚታወቀው ሰርግ ደስታ ነው። በጣም እጅግ በጣም ደስታ ነው። ሰርግ የደስታ ምንጭ ነው። በጣም ሰርግ ትልቅ ነው። ሰርግ ትልቅ ኒዕማ ነው። ሰርግ ሁለት ሰዎች ተነፋፍቀው ሁለት አቻዎች ተነፋፍቀው የሚገናኙበት ትልቅ መድረክ ነው፣ የሚታወቅ ስለሆነ ማለት ነው። ዘዋጅ ጋብቻ የሚባለው የነብያት ጎዳና ነው። ሱነተል አንቢያ በጣም የምናውቀው ነገር ነው። ነብያቶች የሄዱበት ታላቅ መንገድ ነው ማለት ነው። ሰርግ የሚባለው ነገር ከጧት ከመሰረቱ ከዛ ከድሮ የጀመረ ከአባታችን አደም አጀምሮ የሰው ልጅ የተራባበት የሰው ልጅ ህይወቱን የሚኖርበት የሰው ልጅ ደስታውን የሚያገኝበት የሰው ልጅ ሰኪና የሚያገኝበት ትልቅ ተቋም ነው ሰርግ የሚባለው ማለት ነው። ትልቅ ነገር በጣም ትልቅ ከሚባሉ ነገራት ውስጥ ናቸው ጋብቻ የሚባለው ነገር ማለት ነው። የሰው ልጅ ስርዓት የሚይዝበት የሚስተካከልበት በጣም የሰው ልጅ የሚስተካከለው አወል ላይ ድኑ ሲያምር ነው። ድኑ ሲያምር ቅራአቱን ሲቀራ ቁርአኑን ሲቀራ ከሐዲስ ጋር ሲገናኝ ከነብያቶች ጋር ሲገናኝ ከታሪክ ጋር ሲገናኝ ከሷሃቦች ጋር ሲገናኝ የሰው ልጅ ይስተካከላል። ዲኑ ላይ ጥሩ የሆነ ጊዜና ዲኑን የያዘ ጊዜና ከሱና ከዓቂዳ ጋር የሆነ ጊዜና እጅግ በጣም ይስተካከላል የሰው ልጅ ማለት ነው። ትልቁ መስተካከያ መንገድ ነው ማለት ነው። ነገር ግን የሰው ልጅ ዲን ይዞ ከሱና ጋር ሆኖ ከሐዲስ ጋር ሆኖ ከቁርአን ጋር ሆኖ አጋዥ ያስፈልገዋል ማለት ነው። ረዳት ያስፈልገዋል አገዝ የምታደርገው ማለት ነው። ምንም ተማሪ ቢሆን የሚማር ደረሳ ቢሆንም ምንም ኡስታዝ ቢሆን አስተማሪ ቢሆንም ይደክመዋል፣ ይታክተዋል፣ ረዳት ያስፈልገዋል። አብሽር አለሁልህ ከጎንህ ነኝ ባይ ትልቅ ሰው ያስፈልገዋል ማለት ነው። አብሽር ከጎንህ ነኝ የሚል የትዳር አጋር ሴት ልጅ ታስፈልገዋለች ማለት ነው። ለዛም ነብዩ አለይሂ ሰላቱ ወሰላም እንደዚህ ይላሉ: ያ መዕሸረ ሸባብ من استطاع منكم البعث فليتزوج አሉ ነብዩ አለይሂ ሰላቱ ወሰላም። ያ معشر الشباب እናንተ የሙስሊም ወጣቶች ስብስብ ሆይ አሉ ነብዩ አለይሂ ሰላቱ ወሰላም። እናንተ ወጣቶች ሆይ የሙስሊም ወጣቶች አንተ አቂዳህን ያስከው አንተ በዲንህ ላይ ያለኸው አንተ ሱና ላይ ያለኸው አንተ እስላምን እያንጸባረክ ያለኸው አንተ እስልምናን ይወከልከው ሰው ሆይ አሉ ወጣቶችን እያናገሩ ነው። من استطاع منكم البعث ከናንተ ውስጥ ጅማዓን የቻለ ከናንተ ውስጥ የትዳርን ጣጣ የቻለና ትዳርን እወጣዋለሁ ብሎ አቅሙ የደረሰ አቅመ አዳም የደረሰ ያግባሉ ነብዩ አለይሂ ሰላቱ ወሰላም። ፈለተዘወጃሉ ያግባ ቢጤውን ሀጋሩን ይፈልግና የጎኑን ጓድ ያግባሉ ነብዩ አለይሂ ሰላቱ ወሰላም። እየቀሰቀሱ እኮ ነው እንግዲህ ነብዩ አለይሂ ሰላቱ ወሰላም አግባሉ። ትዳር ጥሩ ነውና ወጣቶች አግቡ፣ ወደ ትዳራችሁ ግቡ፣ ዲናችሁን ይዛችሁ ከቁርአን ጋር ከሐዲስ ጋር ሆናችሁ በሉ ትዳርን አፋጥማሉ ነብዩ አለይሂ ሰላቱ ወሰላም። ለምን ይመስላችኋል ነብዩ አለይሂ ሰላቱ ወሰላም እንደዚህ አሉ? فإنه أغض للبصر እሱኮ እይታን ያስተካክላል አሉ፣ አይንን ስብር ያደርጋል አሉ ነብዩ አለይሂ ሰላቱ ወሰላም። ትዳር እጅግ ፍቱን የሆነ መድኃኒት ነው አሉ፣ እጅግ ፍቱን የሆነ ዛሬ ላይ ወጣቱና ያቅነዘንዝሃል አይደለ? ያችንም ታያለህ አይደለ? በመንገድ በጎዳና ላይ ትመለከታለህ አይደለ? ሁሉንም ትመኛለህ አይደለ? እንደው ጥሩ መድኃኒት እንካል እንገረህ እያሉ ነው ነብዩ አለይሂ ሰላቱ ወሰላም። ምንድነው አሉ? ትዳር ነው አሉ።
አይንህን ስብር ታደርጋለህ አሉ። አይንህን ነው የምትሰብረው። ካገባህ አንድ ሚስት ካለችህ ትረጋጋለህ፣ እረፍት ይኖርሃል። ያችንም አትለክፍም ማለት ነው። አንተ ትክክለኛ ኖርማል ሰው ከሆን እንደ ውስጥህ በሽታ ካልያዘህ በስተቀር ካልተበላሸህ፣ ኢማንህ ካልወረደ፣ ከሐዲስ ከቁርአን ሳትገናኝ ካልቀረህ በስተቀር፣ ዲንህ ላይ እንደው ልፍስፍስ ካልሆንክ በስተቀር ሚስት ካለህ የትም አትመለከትም። የሚሄድ የሚመጣውን ሁሉ አትቃኝም አሉ ነብዩ አለይሂ ሰላቱ ወሰለም። ሐቅ ነው፣ እውነት ነው፣ ሶደቅ በእርግጥም እውነት ነው። እንዴታ ወአሕሰኑ ልልፈርጅ እንደዚሁም ደግሞ ሐራምንም ብልትንም ከሐራም ይጠብቃል አሉ ነብዩ አለይሂ ሰላቱ ወሰላም። እኛ ዛሬ ላይ ትዳርን እኮ አቅለን ያየ ነው። የሰው ልጅ ትዳር መግባትን እኮ ፋይዳው ምንድነው እስከ ማለት ድረስ ጥቅሙ ሁሉ የጠፋበት አለ። አላህን ለሚፈራ ግን ታላቅ ጥቅም አለው ትዳር። አላህን ለሚፈራ በራሱ ላይ ለፈራ ከሐራም ልቆጠብ ካለ ላለ ሰው እጅግ በጣም ትዳር ያስፈልገዋል። በጣሙን ያስፈልጋል ለወጣቶች ማለት ነው። ብዙ ሰኪና እረፍት አለው ማለት ነው። ከሐራም የምንቆጠብበት ትልቁ ክልል ትዳር ነው ማለት ነው። ትዳር ስንገባ ከሐራም እንደመቆጠባችን መጠን ምን እናደርጋለን? አይናችንን በአይናችን እናያለን። አይናችንን በአይናችን እናያለን። ዘራችንን እንተካለን፣ እንዋለዳለን፣ እንረባለን፣ ዘራችን ይበዛል፣ ብዙ ሰው እንሆናለን ማለት ነው። ዘራችን እንደቀጠለ ይሄዳል፣ አንቋረጥም። የሰው ልጅ ዛሬ እኮ ትዳሩን እየተወ ዘሩ እየተቋረጠ ነው ያለው ማለት ነው። እየቀጠለ አይደለም፣ ራሱን እየተካ አይደለም። ሴቶቹም ይተውታል። 40 ምናምን ትገባለች ምንም ሳታገባ ማለት ነው። መውለድ ያቆማል፣ በዛው ይቀራል ማለት ነው። ወንዱም ሲንዘካዘክ አንዷን እንኳን ሳያገባ እድሜው ያልፋል። ከዛም በኋላ የማግባት እድሉንም ሳያገኝ በዛው ይቀራል ማለት ነው። አንድ ልጅ እንኳን ሳይኖረው እድሜውን ይገፋል በዚህ መልክ ማለት ነው። ነገር ግን እንደዛ አይደለም ጉዳዩ ማለት ነው። ነብዩ አለይሂ ሰላቱ ወሰላም አግቡ፣ ውለዱ፣ ተራቡ ብለዋል። ነገ የውመል ቂያማ ወዳደርባችኋለሁ ብለዋል። ልጅ መውለድ በጣም ያስደስታል። ስለ ልጅ ሁኔታ የማያውቅ የለም፣ ሁላችንም እናውቃለን። ስለ ልጅ ማንም ያውቃል። ምንም መናገርም ማስረዳትም የማያስፈልገውም ስለ ልጅ ደስታ ማለት ነው። ነገር ግን ልጅ ስንወልድ ዝም ብለን አይደለም። ልጅ የሚወለደው ዝም ብሎ እንደመጣልን አይደለም። ልጅ ስለተወለደ ስላደገ ብቻ ይሄ ትልቅ ነገር አይደለም። ዋናው ልጅ መውለድ ብቻ ሳይሆን መውለድማ ብዙ ነገር እኮ ይወልዳል። እንስሳም ይወልዳል፣ ሶረንም ይወልዳል፣ ሁሉም ይወልዳል፣ የማይወልድ የለም። ነገር ግን ልጅን አሳምሮ ማሳደግ የትልቅ ሰው ባህሪ ነው ማለት ነው። የትላልቆች ባህሪ ነው። ልጅን በድነል ኢስላም ላይ በተርቢየተል ኢስላሚያ ላይ ትክክለኛ ድንን ይዞ እንዲያድግ ማድረግ የትልልቆች ሰዎች ሰበብ ምክንያት ነው ማለት ነው። ለዛም እኮ ነው ብዙ ሰለፎችን ብታዩ በልጆቻቸው ላይ በጣም ይሰራሉ። በጣም ተግተው ነው የሚሰሩት። መውለድን ብቻ አይደለም፣ ቁርአን እንዲቀሩ ያደርጋሉ። ቁርአን እንዲማሩ የሷሐባ ታሪክ፣ የሷሐባ ህይወት፣ የነብያቶችን ታሪክ እንዳነቡ ነበር የሚያደርጉት። ልጆቻቸውን ከታሪክ ጋር ነበር የሚያገናኙት ማለት ነው። እንደዚህ ነበሩ እነዛ ሰለፎች ማለት ነው። ልጅ በተነሳ ቁጥር ማን ትዝ ይለኛል መሰላችሁ? ነብዩላህ ኢስማኤል። ይሄ ታላቅ ታሪክ ሁሌም ይነሳል ማለት ነው። ሁሌም ብንናገረው የማንጠግበው ታሪክ ማለት ነው። ታውቃላችሁ ነብዩላህ ኢስማኤል አባታቸው ነብዩላህ ኢብራሂም ጋር የተባሉት የተቀያየሩት ቃላት በጣም ሁሌም የሚነበብ ነው ማለት ነው። ለዛም ምን ይላል? ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ ቃለ ያ አበቲ ፈዐል ማ ቱእመር ሰተጅዱኒ ኢንሻአላሁ ሚነ ሷቢሪን አለ። እንግዲህ ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ልጄ ሆይ ያለው አባቱ። ተመልከት እንግዲህ አባት፣ የሚገርም አባት ማለት ነው። እኔ አራ ፊል መናም እኔ እኮ በህልሜ አየሁ አለው። ምን ሲያደርግ አየው? አኔ አዝበሑከ እኔ አንተን እንዳርድ በህልሜ አይቻለሁና የነብይ ህልም ደግሞ እውን ነውና ግዴታ መፈጸም አለብኝ ልጄ ሆይ አለው። ተመልከት ልጅ እኮ ነው። ልጅ የወለደውን ልጅ ገና ጨቅላ ያለ ገና ደስ የሚል ልጅ ሲጫወት ሲያለቅስ የሚያሳዝን ልጅ እንዴት አድርጎ ነው ቢላዋ የሚያሳርፈው? ነገር ግን ይህ ታላቅ ነብይ ቢላዋ እንዳሳርፍበት ልጁ ታዘዘ። ጭካኔ አይደለም፣ ፈተና ነው። ፈተናውን የሚገርም አድርገው አልፈውታል ማለት ነው። አባቱም አባት ነው፣ ልጁም ልጅ ነበረ። አርደሃለሁ አለ፣ አነገረው ለልጁ። ህፃን ነው ልጁ፣ ግን ምን ቢል ጥሩ ነው? አለቀሰ። ውይ አለ፣ ኧረ አባቴ ተወኝ፣ ኧረ እኔን ስለማትወደኝ ነው እንደዚህ የምታደርገኝ አለ። አላለም፣ በፍጹም እንደዚህ አላለም ነበረ። የሚገርም የሆነ ነገር ነበር ያለው ማለት ነው። ቃለ ያ አበቲ ፈዐል ማ ቱእመር
አባቴ ሆይ አብሽር አትጨነቅ፣ አብሽር የታዘዝከውን ነገር ፈጽም አለ። ፈጽም የፈለግከውን ነገር አድርግ፣ ችግር የለም አባቴ ሆይ አለ። ገና ህፃን እኮ ነው የአላህ ገና ህፃን ገና ለግላጋ ህፃን ማለት ነው። ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን፣ አብሽር አባቴ እኔማ ከታጋሾች ሁኜ ታገኘኛለህ። ጌታህን ያዘዘህማ አላህ እንደዚህ አዞህ ፈጣሪህ አዞህ፣ ኧረ በፍጹም በሱማ በድንህ ልትደራደር አይገባም። እኔም ከድንህ በታች ነኝና እኔም